ሰባት ፖይንት ስምንት ፖይንት ኮመን ወደ 3 ፖይንት ስለዚህ 3 ፖይንት ፕሮባብሊ ፍሬድ ብትሆንም 3 ኔክስት ወደዛኛውም ወርድ እንደውም ይሄኛው ቀይ መሆን ቻንስ ዋንስ እኛውን ካረግን ፓተርኖች ስለዚህ አሁን ማየት ልጆቹ ይህንን ፓተርን ደግሞ ማየት ክሊር እንዲሆን ማለት ነው። እንዴት ነው ፓተርን ነው የሚሰጠው እንዴ? ጊዜ 1 2 3 ጊዜ 4 ጊዜ 5 ጊዜ ችግር የለውም። ዋናው ሌተር ኪው እንዴት ትሬስ ማድረግ ይቻላል ነው እንዲያውቁ ትሬስ እንዲያደርጉ ነው። ኪውን ኢሜጇን እንዲያውቁ ኪው እንዴት ይሰራል እዛው ለማመድ ነው። እዛው ደግሞ የኮምፒውተር ይችላል ማለት ነው። ስለዚህ ይህንን ታይ የምናደርገው ስቶፕ ዘ ፓተርን የምትለው ምንድን ነው? ይህንን ፓተርን ሄድ እዚህ ስቶፕ ዘ ፓተርን ስንል ለምሳሌ እዚህ አሁን ፓተርኑን ኢንተርናላይዝ አድርገን ወይም ተረድቶ ውጪ እዚህ መቀጠል እንችላለን ማለት ነው። መጀመሪያው ዶት ናት ይሄንን ዶት ወደዚህኛው እናመጣለን ወደዚህ እንመጣለን። መጀመሪያ ያለው ከዚህኛው ወደዚህ ከሁለተኛው ደግሞ ታችኛው ወደዚህ ማለት ከዛ ሶስተኛ ከዚህ ፖይንት ተነስተ ፎካል ስለሆነ አሁን እዚህ ወደዚህ ከዚህ ወደዚህ ስናደርገው ኪውሌተር ቼክ ዩር ወርክ የሚለው ደግሞ ያው ማውዜን ሳስጠጋ የምታሳይ ትክክለኛ ፓተርን yes congratulations press the letter q congratulations ስለዚህ ኪውን በትክክል ሰርቶታል ማለት ስለዚህ ኪው ኢሜጅን ማምጣት ችሏል ማለት ኪውን ማምጣት ለመለማመድ ከፈለገ ከዛ ከዚህ ግን ወደ ዶት ከዶቱ ወደ ዶት 3 ወደ ዶት 4 ዶት 4 ጋር ግን ፎካል ፖይንት ወይም ብዙ ላይኖች ወይም ፖይንቶች ጋር በተለይ አሁን በፓተርኑ መሰረት መጀመሪያ ከዚህ ወደዚህ ነው ሁለተኛ ከዚህ ከዚህ ራሱን ደግሞ ወደ እናደርገው ሌተር ኪውን ሰራናት ማለት ነው። ስለዚህ ኮንግራቹሌሽን ጀስት ሌተር ኪው ኮሬክት የምትለዋ ኮንፈርሜሽን እናያለን። እዚህ ሌተር ኪውን በዚህ መሰረት ኢሜጅ ማድረግ ይችላሉ ልጆች ኪውን መጻፍ ይችላሉ ማለት ነው። ኪው ምን አይነት ነው በዚህ ማወቅ ሌተር ኪው በዚህ አይነት ትሬሲንጉ ያሉት በተኖች ምንድናቸው? ሪሴት ማድረግ ይችላል። ሪሴት ስንለው ይሄ ሙሉ በሙሉ አንዱ ስንል አንዷን ነው የሚያደርገው ላስት ላይ አጥር እንደዚህ ያለን ያጠፋል ማለት ነው። ሪሴት ስንለው ደግሞ ሙሉ ነው የሚያደርገው ለምሳሌ ይሄንን ሪሴት ስለው ሙሉ ላይኖቹን እንዲህ ያደርግልኝ እንደ አዲስ ስራው ማለት ነው። ሾው ዘ ፓተርን ማለት ስታርት ዘ ፓተርን የምትለው ደግሞ ምን አይነት ፓተርን ነው ኤክስፔክት የሚደረገው ለመስራት ነገር ኪው ቤት አድርገው ይሰሩት ኤክስፔክት የሚያደርገው ያው ሲስተም ስለሆነ ኤክስፔክት የሚያደርገው ፓተርን አለ ያንን ፓተርን ተከትለው እንዲሰሩት ነው ማለት ነው። ስለዚህ ጋር ስታርት ስንለው ከዚህ ወደዚህ እኛው ወደዚህ
ደግሞ ከዚህ ወደ እንደገና ከዚህ ወደዚህ ኪው ተቀጥሏል ማለት ነው። ወደዚህ ከዚህ ወደዚህ ከዚህ ወደዚህ ይመጣና ይመጣል ማለት ነው። ይሄ ፓተርን ልጁ ስቶፕ እስኪለው ድረስ የትኛውም በተን ስቶፕ ፓተርን ማለት ኦፖዚት ነው ማለት ነው። ያችን ፓተርን አቋርጥልኝ እና ራሴ ሬዲ ነኝ መስራት እችላለሁ የሚል ድረስ ይሄድልኝ ቪዥዋላይዝ ማለት ፓተርኑን ከፈለገው ፓተርኑ ያሳየዋል። እርግጠኛ ሲሆኑ ሬዲ ሲሆኑ ምን ማድረግ ይችላሉ? ፓተርኑን መስራት ማለት ነው። ሬዲ ኦፕሽን ያዘጋጃል ማለት ነው። አንድ ሁለት ሶስት አራት አምስት ላስት ላይ ይችኛዋ ኪው ማለት ወርካችንን ምን ስቶፕ ስቶፕ እንለዋለን። ከዛ ልጁ ያለው ፓተርኑን ተከትለን ሰራን ያ ተከትለን ወደዚህ ያገናኘን ከዛ ይችኛዋን ዶት ወደ ከዛ ኪው ማለት ሾው ዘ ወርክ ቼክ ዩር ወርክ ቼክ ዩር ወርክ ምክንያቱም ኪውን ሰርተን አልሰራንም። ከዛ ኮንፈርሜሽን ኮንግራቹሌሽን አሁን ከዚህ ትሬስ በዚህ አይነት ማለት ነው። ሌሎቹ ሌተሮች የራሳቸው ፓተርን አላቸው፣ የራሳቸው ሪሴት በተን አላቸው፣ የራሳቸው አንዱ በተን አላቸው፣ የራሳቸው ኮንፈርሜሽን የራሳቸው ሾው ፓተርን በተን አለው የራሱ። ስለዚህ ኤኒ ሌተር አት ኤኒ ታይም መስራት ይችላል የነበረውም ሳይጠፋ ማለት ነው። በነበረበት ያለ ያኛው እያለ ኔክስት ሌተርን መስራት ይችላል። ለምሳሌ ኪውን ሰራዋል። ከዛ በኋላ ኤስን መስራት ቢፈልግ ኤስን እዚህ ጋር ፓተርን ነው የፓተርን አይንና ከመጣ ከዛ እዚህ ይመጣል። ከዛ ወደዚህ ወደዚህ ቶፕልና ኤስን ወይም ስታርት ከዚህ ጀምሮ ስቶፕ ከዚህ ጋር ቼክ ወርክ ነው ፓተርን አንዱ ማድረግ ኤስ ማለት ነው። በዚህ አይነት መሰረት ኪውን ሰራን። ከፈለገ ቲን አይ ኤኒ ሌተር ኤኒ ታይም ትሬሲንግ ይሄን በሚቀጥለው ጊዜ ደግሞ ፊደላቶችን እንዴት ማለት ነው